ዳግም የተቃረኑት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን? የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄን ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓ.ም ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቷን የወጀችው በ1985 ዓ.ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱም ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990 እስከ 1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ አገር መሆንን ተከትሎ ወደብ ያጣችበትን ስህተትም ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌም አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚል አይደለም፣ እንዴት እናስነልሰዋለን የሚል ነው ሲሉ የመንግስት ደጋፊ የሆኑ አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በወጡ ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦር ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች የኢትዮጵያን የባህር በር ያሳጡት አገራትን እንደሚወጉ ኤርትራ በተዘዋዋሪ በመጥቀስም ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ200 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ቀን ተናግረዋል። አክሎም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ዳግም ወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹም ኢትዮጵያ የአሰብ ወደብ ባለቤትነትን ሊያስረዱ ማንኛውም ዋጋ ሊከፈልበት የሚገባ ሲሉም ገልጸውታል። አሰብ በቀጣይ ባህር በር ላይ የሚገኘው ለሁሉናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀነራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ አብቼም ከፍተኛ ወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉም ተናግረዋል። ይህንን ማድረግ ማለትም የባህር በር ማግኘት ተልዕኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህም ነው ዕለት በዕለት ወደዚያ እየተቃረብን ያለ ነው ብለዋል። ከኢትዮጵያ ወገን በቀይ ባህር የባህር በር ማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስቴሩ የማነ ገብረ መስቀል በኤክስ ገጻቸው በሚለጥፉት አጭር መልእክት የተወሰነ ነው። የኢትዮጵያ የባህር በር ማግኘት የምታቀርበው ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስቴሩም የድንበር መንጠቅ መርዛማ አጀንዳ ሲሉም ኮንነውታል። መስከረም 6 ቀን 2018 ዓ.ም ሚኒስቴሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቀው ሊታለፍ የሚገባው ቀይ መስመር መሆኑን ገልጿል። ብዙም ሲነገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዝቅት መጎተት እንዲያቆሙ አስጠንቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲልም አስጠንቅቋል። ሁለቱ ሀገራት በሚዋሰኑበት አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል ኃላፊ ሌተናንት ጀነራል ሀጫሉ ሸለመም በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉ መሆኑና ይህም ለጠላት መልእክት መሆኑን ተናግሯል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 ቀን ወታደራዊ ሹመት ያገኙት 66 ከፍተኛ ወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪ አዲስ የተገኙ ወታደራዊ መኮንኖችን ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ አባላት ወቅት ለእይታ አቅርቧል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣቶችና ወንዶች እንዲሁም ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 ቀን የኤርትራ መንግስት ተቋሚ የሆነውና
አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ ማስተላለፉን ተናግረዋል ብሏል። የኢትዮጵያ ብሔራዊ መገናኛ ብዙሃን መንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋኖች የኢትዮጵያ የቀይ ባህር ወደብ ፍትሐዊ ባልሆነ መንገድ ማጣቷ በሚገለጹና ዳግም መልሶ የማግኘት ጉዳይ ላይ የሚያጠነጥኑ አስተያየቶችም የታጀበ ነው። ኢቲቪ አዲስ የሚመረቁ ወታደሮችን ከማሳየት ባሻገር ከግድቡ ወደብ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርብ ነበረ። የሀገር ውስጥ መገናኛ ብዙሃን የባህር በር ጉዳይ ያለውን አቋም በሚያሰራጩ አክቲቪስቶችም በበይነ መረብ ላይ በማሰማራት ይገለጻሉ። የእነዚህ ማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥርም 60 ሺህ እንደሚደርስ ተዘግቧል። የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤርቲቪ ኢትዮጵያ ከ10 ዓመታት በፊት የታፈነ ጉዳይ ዳግም በማንሳት ዓለም እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችና አስተያየቶችን ያቀርባል። ጥቅምት 1 ቀን የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የታፈነን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። የማስታወቂያ ሚኒስቴሩ ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲሉ ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምጸታቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገ አሰና ቲቪ አጠቃላይ ተመልካቾቹና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያን ጠባጫሪ መግለጫዎች ኮንኖ አቅርቧል። በ2016 ዓ.ም የትግራይ ጦርነት ማብቃት አገሪቱን ከአውዳሚ ጦርነት እፎይታ ያገኘችበት ቢያስመስላትም መንግስት በኦሮሚያና አማራ ክልሎች ከታጣቂዎች ጋር የሚያደርገውን ውጊያ አሁንም ዋጋ እያስከፈለው ነው። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የሁለት ዓመት ጦርነት ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተገበረም የሚል ውጥረት ነቅሷል። ህዳር 5 ቀን የአፋር ክልል የትግራይ ኃይሎች በወረዳው ቆንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈተውን ጥቃትም ሆነ የተቆጣጠረውን መሬት የለም ሲልም ወንጅሏል፣ አስተባብሏልም። ህዳር 7 ቀን 2018 ዓ.ም ዳግም ህወሓት የፌዴራል መንግስቱን በአፋር ድንበር አካባቢ ከሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎችን መግደሉን አስታውቋል። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቀስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉ የሰፋ ነው። አዲስ አበባ ኤርትራ የኢትዮጵያ መንግስት ተቃውሞ ነፍጥ ያነሱ ኃይሎችን ትደግፋለችም ሲል ይከሳል።